ኢዮብ ጋር ይመጣና ኢዮብ 42 መጨረሻ ላይ እግዚአብሔር ምርኮውን መለሰለት። እግዚአብሔር ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ ብሎ መጽሐፉ ይነግረናልና እግዚአብሔር በቃ አስቀድሞ ካደረገልን ነገር በላይ ሊያደርግልን፣ ካየነው በላይ ሊያደርግልን፣ የሚያስደንቅን ነገር ሊያደርግልን፣ የበለጠ ቃሉን ሊያጸናልን ማለት አብርሃም ጋር በቃ ከሱ የሚበልጥ ነገር ስለሌለ በራሱ ማለ ብሎ ለአብርሃም ይናገራል። ኢዮብ ጋራ ሲመጣ እንደዚህ አይነትን ነገር ከፊተኛው ቤት ይልቅ የኋለኛውን የኢዮብን ነገር ባረከ ብሎ ኢዮብ ጋራም የሚያስደንቅን ነገር ይዞ ሲመጣ እግዚአብሔር እናየዋለን። ሌላኛው እግዚአብሔር ይህን እንደዚህ አይነት ነገር ለምን ያደርጋል ስንል ለሌሎች የእምነት የጽናት ማስተማሪያ ሊያደርገን ሲፈልግ ሌሎችን በእኛ ሊያበረታ ሌሎችን በእኛ ሊደርስ ሲፈልግ እንደዚህ ያደርጋል። ያዕቆብ መጽሐፍ እንደዚህ ይላል። ያዕቆብ 5:10 ላይ ወንድሞቹ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያት ተመልከቱ። እነሆ በትዕግስት የጸኑት ብፁዓን እንላቸዋለን። ኢዮብ እንዳታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ መምህር የሚራራም ነው ይላል። ሌሎችን በትዕግስት የጸኑትን ብፁዓን እንላቸዋለን። በትዕግስት የጸኑትን ሰዎች ተመልከቱ እያለ በእነሱ እኛ እንድንጽናና በእነሱ እኛ እንድንበረታ ያደርጋልና እኛም ጋራ እንደዛ ነው። መከራን ይዞ ሲመጣ ለሌሎች ጥቅም ሊያደርገን ዕብራውያን ላይ ያሉትን የእምነት አባቶች ዘርዝሮልን እኮ መጨረሻ ላይ እንደዛ አይደለም የሚለው እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችሁ ካሉ ብሎ እኛ ደግሞ እንዴት ማሸነፍ እንዳለብን የእነሱን ሕይወት እያየን እንዴት ማሸነፍ እንዳለብን ይነግረናል። ስለዚህ በእኛም ዘመን ለዘመናችን ከዘመናችንም በኋላ ለሌሎች ጽናት፣ ለሌሎች ምሳሌ፣ ለሌሎች እምነት በመርታት ለሌሎች ካሉበት ነገር ለመውጣት ምሳሌዎች ሊያደርገን እግዚአብሔር እንደዛ ይጠቀማል። ሕያዋን ምስክሮች እንድንሆን ያደርገናል። አብርሃም እያልን ከምንል አጠገባችን በእንደዛ ሁኔታ ውስጥ እግዚአብሔር ያሸነፈለት ሰው እግዚአብሔር የረዳው ሰው ሲኖር ከሱ ብዙ ስለምንማር ማለት ነው። ለምን ዛሬም እግዚአብሔር አለ እንድንል አብርሃም ሲባል እግዚአብሔር ጥንት ነው፣ በቃ ጥንት ነው። ኤርትራን ከፈለ ሲባል እንደ እግዚአብሔር ጥንት ነው ምናምን ብለን እንዳንል የእግዚአብሔር ክንድ የደከመ እንዳይመስለን ዛሬም እግዚአብሔር በእኛ እንደሚሰራ እንድናቅ ዛሬም እግዚአብሔር ኤልሻዳይ እንደሆነ እንዲገባን ዛሬም እኛን በዛ ውስጥ ያሳልፈናል። ብንጠይቅ ወንጌላዊ ጌትነት ብዙ ነገር አትነግረናል። እግዚአብሔር ያሳለፈን ብዙ ይነግረናል። ብዙ አይደል? አብርሃምን ሩቅ ከምንሰማ ጌትነት ቁጭ አድርጎ ቢነግረን በጣም እንበረታለን። ዛሬም እግዚአብሔር አለ እንድንል ያደርገናል። ማርቲን ብንጠይቃት ብዙ ነገር ትነግረናለች። በጣም ብዙ ከአብርሃም የአብርሃምን አይነት እምነት ግን ዛሬም እግዚአብሔር አለ። ዛሬም በእኛ ትውልድ እግዚአብሔር አለ። በእኛ እንዲህ አይነት ነገር ሲያልፍ አዎ ዛሬም እግዚአብሔር ያው ዛሬም እግዚአብሔር አለ፣ ዛሬም እግዚአብሔር ይሰራል እንድንል የጥንቱን እያሰብን እንትን ከምንል ደግሞ ዛሬም ሕያዋን ምስክሮች በዙሪያችን እንዲኖሩ ሩቅ ያልሆነ እግዚአብሔርን አዎ ኤርትራን ይከፍላል ዛሬም እንድንል አዎ ያሻግራል ዛሬም አዎ እግዚአብሔር መናን ያወዳል። ቅድም ጌትነት እንደዛ እያለን አልነበረ? አካውንቴ እንደዚህ ምናምን እያለ ዛሬም እግዚአብሔር በቃ እንደዛን ነገር ድንገት ሰማይን ይከፍታል እንድንል እምነት እንዲሆንልን እንድንሻገር እግዚአብሔር እንደዚህ ያደርጋል። በፈተና የጸኑትን ሰዎች መኖሩን ማሳወቅ የሕያውነቱን ማሳወቂያ ልክ ጌዲዮን እኮ እግዚአብሔር መጥቶ ከአንተ ጋር ነው የሚስላለው የት አለክ አይደል ያለው። የሰማነው ነገር አዎ አባቶቻችን እኮ እንዲሆኑ ሲባል ሰምተናል የት አለክ አይደል ያለው። ከዛ በዘመኑ ሰርቶ ያሳየው። ዛሬም እግዚአብሔር በዘመናችን ሰርቶ ሊያሳየን ሲፈልግ እንደዚህ ያደርጋል። በዘመን ያለ ምስክር ያን የጌዲዮንን ታሪክ ከማነሳ እኔ ብዬ ብል እምነትነቱ አይጨምርም፣ ኃይሉ አይጨምርም። አለ እግዚአብሔር እንድንል ያደርገናል። እግዚአብሔር እንደዛ ነው ያደርጋል። እና እንደዛ እንዲሆን ለዘመናችን ላለውም ነገር ለኛ ለትውልዳችን ለልጆቻችን የአብርሃምን ታሪክ ከማውራ የራስን ታሪክ ለልጆቼ ብነግራቸው የበለጠ እግዚአብሔርን ያውቁታል። አጠገባቸው እንደሆነ ይገባቸዋል። ሩቅ እንዳልሆነ ኦኬ ዛሬም ይሰራል። እግዚአብሔር አላረጀም፣ ለካ ሕያው ነው። እግዚአብሔር እንዲህ ነው እንዲህ ያደርጋል። እና እግዚአብሔር እንደዚህ ሊያደርግ ሲፈልግ በፈተና ውስጥ ያሳልፋል። ሌላ የመጨረሻው
እግዚአብሔር በፈተና ውስጥ ሲያሳልፍ ያዕቆብ እንደዚህ ይላል፣ ወንድሞቹ የእምነታችሁ መፈተን ትዕግስትን እንዲያደርግ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላልና የእምነታችሁ መፈተን ምንን ያደርጋል? ትዕግስትን ያደርጋል። ትዕግስታችሁ ከዛ ደግሞ ምን ያደርጋል? ምንም የሚጎድላችሁ ሳይሆን ምን እንድትሆኑ? ፍጹማን እንድትሆኑ፣ ምሉዓን እንድትሆኑ፣ ምንም የሚጎድላችሁ ነገር እንዳይኖር ያደርጋል። ስለዚህ በፈተና ማለፍ መጽናትን፣ በፈተና ማለፍ ትዕግስትን ያደርጋል። በዚህ ውስጥ ስናልፍ ክርስትናችን እየተሰራ ጌታን እየመሰልን ወደ ፍጽምና እያደግን ወደ ቅድስና ወደ እግዚአብሔር ሙላት እግዚአብሔርን ወደ ማወቅ እግዚአብሔርን ወደ መምሰል እንድናድርግ ያድርገናልና ስለዚህ ምን በዚህ ደስ ይበላችሁ። መከራ ፈተና ደስ ያሰኛል እንዴ? አያሰኝም። ግን ለምን ደስ ይበለን? ለጌታ ቀን የተዘጋጀን እንድንሆን ያደርገናል። ትዕግስት ፍጹማንና ምሉዓን ምንም የማይጎድላችሁ እንድትሆኑ ያደርጋል እና በዚህ ስራውን ይፈጽም ስለሚል ለጌታ ቀን የተዘጋጀን የዛሬ መከራዬ፣ የዛሬ ፈተና፣ የዛሬ የማልፍበትን ነገር ሰርቶኝ ስለሚያልፍ በጌታ ቀን በጌታ ፊት የማላፍር እንደሆነ ያደርገኛል። በዛ ለከበረው ቀን ያዘጋጀናል። ሲገለጥ በፊቱ የማናፍር እንድንሆን ያደርገናል። በመጨረሻ በእሳት ነገራችን እኛ ስናልፍ ስራችን የማይቃጠልብን እንድንሆን ያደርገናል። ስለዚህ ምን የእምነታችሁ መፈተን ትዕግስትን እንዲያደርግ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። የዛሬ ፈተና ነገ ላይ ደስታን ስለሚያመጣ፣ ነገ ላይ ስራችሁ እንዳይቃጠልባችሁ ስለሚያደርግ፣ ነገ ላይ በጌታ ፊት እንዳናፍር ስለሚያደርገን፣ ለጌታ ቀን የተዘጋጀን ስለሚያደርገን፣ ፍጹማን እንድንሆን ስለሚያደርገን። ስለዚህ ምን ይሁን ፈተና አለ እና ስለሚኖር እንድንበረታ እንደ ሙሉ ደስታ እንድንቆጥረው የምንሰራበት እንደሆነ እንዲገባን፣ እግዚአብሔር ተማምኖብን እንደሆነ እንዲገባን። ድንገት ተነስቶ አይመጣም። እግዚአብሔር እንድንወድቅ እንድንጠፋ እንድንክደው ስለማይፈልግ እግዚአብሔር ድንገት ተነስቶ አይመጣም። ግን እግዚአብሔር ከመጣ በቃ የሆነ ነገር ያየው ነገር አለ። ወይ የከበረ ነገር ይዞልናል፣ ወይ ሌሎች ልናስተምርበት ነው፣ ወይ ደግሞ ለመጨረሻው ቀን ያጠነክረን ዘንድ ዛሬ ላይ እየሰራብን ነው። ስለዚህ ምን ይሁን ፈተና ሲመጣ እንድትጠነክሩ፣ ፈተና ሲመጣ እንድትበረቱ፣ እንደ ሙሉ ደስታ እንድትቆጥሩት። በቃ ያ የመጨረሻው ቀን ለዚህ ቀን ዋጋ ስለሚሆናችሁ፣ ዛሬ የምትሰበስቡት ነገር እዛን ቀን ላይ ስለሚያስከፍላችሁ እንድትበረቱ፣ በፈተና እንድትጸኑ፣ እንድትተጉ፣ ወደፊት እንድትገሰግሱ፣ ጌታ እንዳለ እንዲገባችሁ። መጨረሻው ላይ ጌታ አለ። ዝም ይላል። ኢየሱስን ዝም እንዳለው ዝም ይላል። አብርሃምን 3ቱን ቀን እንደዛ ጸጥ ብሎት እንደሄደው እግዚአብሔር ዝም ይላል። ግን የነገሩ መጨረሻ ላይ ራሱ ጌታ ስለሆነ የሚጠብቃችሁ፣ ራሱ እግዚአብሔር ስለሆነ የሚጠብቃችሁ፣ ፊት ለፊታችሁን እያያችሁ ልክ ጌታ ኢየሱስ ክርስቶስ ዕብራውያን ላይ እንደዛ ነው አይደል የሚለው። በቃ የእምነታችን አልመጣልኝ ግን እንደዛ ይላል። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እያየን ከፊታችን ያለውን ሩጫ በጽናት እንሩጥ ስለሚል ፍጻሜ ላይ ያለው ጌታ ስለሆነ ከባድ የሆነው ዝም የተባለበት እግዚአብሔር ያለ የማይመስልበት ነገሮች ላይ፣ ቀኖች ላይ፣ ጊዜዎች ላይ ሄደን ግን የመንገዱ መጨረሻ ላይ የሚቆመው ራሱ ጌታ ስለሆነ፣ የሚጠብቀን ራሱ ጌታ ስለሆነ፣ የሚያበረታን ራሱ ጌታ፣ የሚሸልመን ራሱ ጌታ ስለሆነ እና ዋጋ የሚሰጠው ራሱ እግዚአብሔር ስለሆነ በፈተና እንድትጸኑ፣ በፈተና እንድትበረቱ፣ ፈተናዎቻችሁን እንደ ሙሉ ደስታ፣ እንደ መሰሪያ፣ እንደ መክበሪያ፣ በጌታ ቀን እንደ መቆሚያ አድርጋችሁ እንድታልፏቸው የእግዚአብሔር ቃልና መልእክት ነው።